ሳሚም ተስፋ እንድቆርጥ ነግሮኛል። አይ እንደዚህማ በቶሎ አይሆንም። እርግጠኛ ነኝ ደግሞ በቅርቡ ታገኛታለሽ። አይመስለኝም። እኔ የሳሮንን ይቅርታ ብቻ ካገኘው በተረፈ ቤተሰቦቼን ፈልጌ አግኝቼ ቀሪ ዘመኔን በሙሉ ከእነሱ ጋር መኖር ነው የምፈልገው። ይኸውልሽ ትንሽ ብቻ ታገሽ። ደግሞ እርግጠኛ ሆኜ የምነግርሽ ነገር ቢኖር የወደፊት ህይወትሽ ጥሩ እንደማይሆን ነው። አይ ሩት፣ እሱን እንዴት ማወቅ ይቻላል? ነው ወይስ ቤተሰቦቼን ከኔ ቀድመሽ አውቀሻቸዋል? ማ እኔ? ኧረ እንዴት ላውቃቸው እችላለሁ? ቆይ እሺ ባውቃቸው ራሱ አንቺ እየፈለግሻቸው ያየው ዝም እላለሁ እንዴ? እሱማ አትይም። ከኔ በላይ ስለ ልጄ ጉዳይ አንቺ አልነበርሽ እንዴ ስትሮጪ የነበርሽው? አንቺ እኮ በጣም መልካም ሴት ነሽ። ከጥሩ ነገር ውጪ ሌላ ነገር የማታስቢ የእውነት መልካም ሰው ነሽ። ሁሌም ከጎኔ ስለሆንሽልኝ በጣም አመሰግናለሁ። ውለታሽን ፈጣሪ ይክፈል። ኧረ አታካብጁ በቃ። ህይወት ደግሞ እንደ ትልቅ ሰው ምርቃት ኬስ ነው የለመድሽው። ለመመራረቅ እኮ ትልቅ ሰው መሆን አይጠበቅብንም። እውነት ነው። እኔ አንድ ጉዳይ አለብኝ። አደራ ግን ሳሮንን ንቀሽ ታያትሽ። አታስቢ፣ እሷ ባለችበት ቦታ ብንሆን ሁላችንም ይህንን ነበር የምናደርገው። እሺ ግን ለማንኛውም ጠንቀቅ በይ። አትጨናነቂ፣ እኔ ራሴን መጠበቅ እችላለሁ። ቶሎ ነው የምመለሰው። የሚኪን ነገር ግን በቃ ረሳስተሽ ልታልፊ ነው? ይሁንልሽ። በፊትም ሰፈር የነበረው ይሄንን ነበር። ህይወት ለእኔ ስሜት እንደሌላትና እንደማትወደኝ የነገረችን ቀን ምን ሆናለሁ ብዬ ፈራ ስለነበር ነው ፍቅሬን ሳልነግራት እስከዛሬ ቆየሁት። በመጨረሻም የፈራሁት ደረሰ። አበቃ። በቃ የማትፈልገኝን ሴት የኔ ሁኚ ብዬ ላስገዳት አልችልም። ለነገሩ እኮ እሷም ሀቅ አላት። በምትወደው ሰው ከተጎዳች በኋላ እኔ ማን ስለሆንኩኝ ነው የምታምነኝ? ይህንን ነገር መቋቋም የምችል አይመስለኝም። ለተወሰነ ጊዜ ከህይወት ፊት ዞር ማለት አለብኝ። ፍቅሯን ባያስረሳኝም ግን አጠገቧ ሆኜ ልቤን እንደ ጦር ከሚወጋው አይኗ ማረፍ እችላለሁ። ዳዊት ወንድሜ፣ ዳዊት ወንድሜ፣ ሩት አስደነገጥሽኝ እኮ። ምን ሆነሃል ወንድሜ? ስጠራህ እኮ አልሰማ ብለኸኝ ነው። ደግሞ በዚህ ሰዓት የሰው አጥር ላይ ተደግፈህ ምን ትሰራለህ? አታይም እባክሽ፣ እድሌ ሁሉም ክትክት ብሎ ነው የተሰበረው። ቆይ ምን ተፈጥሮ ነው? ምን ሆነሃል? ፊትህም ደግሞ ልክ አይደለም። ፍቅሬን ተናዘዝኩ። ምን? እኔ አላምንህም። አደረግከው ወንድሜ? ቆይ ምን አጠፋሁ? ማፍቀር ኃጢአት ነው? እንደዚህ እኮ ስደነግጭ ለማይሽ የሆነ ትልቅ ነገር ያየሽ ነው የምትመስለው። እሺ ቆይ ምን አለችህ? ማለት ህይወት? እንኳን ደስ አላችሁ። ከኔ ጋር መሆን አትፈልግም? ደስ ይበላችሁ። ኧረ አልፈልግም አለችው። ወይኔ ዳዊት፣ ቆይ የኔ ያለመፈለግ እንደዚህ ያስደስትሻል ማለት ነው? ቆይ ለምን ሲባል? እንደዛ እኮ አይደለም ወንድሜ፣ ግን የእናንተ ፍቅር የተከለከለ ነው። ምክንያት እስኪ ንገሪኝ። እኔ ነኝ እሷን? ማን ነው ወንጀለኛ? ለምን አብራችሁ መሆን እንደሌለባችሁ በቅርቡ የምታውቀው ይሆናል። አብዳችሁ ልታሳብዱ። በጣም ነው የማዝነው። ከአንቺ በሴት እንደዚህ አይነት የማባባሻ ቃል አልጠብቅም ነበር። እሺ ቆይ ወንድሜ፣ ከህይወት ውጭ ሌላ የሚወደድ ሰው ጠፍቶ ነው? አልገባሽም። በቃ አንቺ ይኸውልሽ፣ አፍቅረሽ ስለማታውቂ ስለ ፍቅር ምንም ነገር አታውቂ። ህፃን አይደለሁም እኮ የፍቅር ነገር ይገባኛል። እንደዛ ቢሆን ኖሮማ እንደ ቀላል ሌላ የሚፈቀር ሰው ጠፍቶ ነው ወይ አትይኝም ነበር። በጣም ከፍተዋል እንዴ? ኧረ አታስቂኝ እባክሽ። እና ደስ ብሎኝ ነው እንደዚህ መጥቼ የተገተርኩት። እኔ እኮ ለሁለታችሁም ብዬ ነው። በቃ እማዬ ጋር ሄደህ እረፍት አድርግ። ደግሞ ከእሷም ስትርቅ ልትረሳት ትችላለህ። መርሳት? እሱን ተይው። ለነገሩ እኔም እንደዛ ነው ያሰብኩት። እሺ በቃ አትከፋ። እሺ ስለ ሰውየው አጣሪ ያልኩህን አጣራ? ዘመዶች አሉት? የት አካባቢ ነው ያሉት? እርግጠኛ ነህ? እሱ እኮ የኔ ትውልድ ቦታዬ ነው። አይ መጀመሪያ እንደገና በደንብ አጣራ። እሺ እጠብቃለሁ። ደብረ ዘይት አካባቢ እህቱና የእህቱ ልጅ ናቸው ያሉት። ዘመዶቹ አልገባኝም። ስለዚህ መርከቡ የኛ ሀገር ኮሌጅ ነው፣ ለዛውም እኛ አካባቢ። ይህ
ነገር ወዴት እየሄደ ነው? እጭ አንዱን አለፍኩ ስል አንዱ አሁንስ ሁሉ ነገር ነው ስልችት ያለኝ። ቆይ ምን ሆነ ነው? አንቺ ነሽ አይደል ህፃኑን ወሰድሽት? እኔ ያልወሰድኳትም። ደግሞ ቆይ በወስዳት ለህይወት አልሰጣትም ነበር? አላምንሽም። ምናልባት እኮ ገንዘብ ልትደራደሪባት ይሆናል። እኔ አንተን አይደለሁም። እሺ ሳሚ፣ ገንዘብ አምላኩ አንተ ነህ። እና እዚህ ቤት ምን ትሰራለሽ? እስካሁን ምን እያደረግሽ ነው? እሱን አሁን አልነግርህም። ጊዜው ሲደርስ ሁሉንም ነገር ታውቃለህ። ምን አስቸኮለህ? ጊዜው ሲደርስ? ቆይ መጽሐፍ ነው እንዴ? ጊዜው ሲደርስ ሁሉንም ነገር እንደዛ የምትይው? ቆይ ስለዚህ ነው በአስቸኳይ እፈልግሻለሁ ያልከኝ? ለአንቺ ቁም ነገር ላይሆን ይችላል፣ ግን በፍጹም እያመንኩሽ አይደለም። ሩት ምን እያደረግሽ ነው? በህይወትና በሳሮን ነገር ተጠምጄ አንቺን ረስቼሻለሁ። እሺ ወደ ንዝንዝ እንኳን በሰላም መጣ። አሁን ግን ምን እያሰብኩ እንደሆነ ታውቂያለሽ? የህይወት እንደኔ ሆን ብለሽ ያስቀየርሽ ነው እየመሰለኛለሁ። ይህንን ርዕስ የዘጋ ነው መስሎኝ። አይ አጠራጣሪ ነገር አለ። ሁሉም ነገር እኮ ወደ ህይወት እየጠቆመ ነው። ሳሚ በእናትህ አትጃጃል። ይልቁንስ የማያገባ ነገር ውስጥ ከምትገባ ሚስትህ ከምትሰራው መጥፎ ነገር አስቆማት። አሁንም ይህን ወሬ ለማስቀየስ እየሞከርሽ ነው፣ ግን አትልፊ። መቼም እኔን አሸውጅኝ። ቆይ ምን ይሁን ነው እሺ የምትለው? ምን እየሰራሽ ነው እዚህ ቤት? አንተ እኮ ነህ ያመጣኸኝ ሳሚ። ቆይ ረስተኸው ነው? አልረሳሁትም። አንቺ ግን ሸውደሽኛል። አንቺ አስመስለሽ የገባሻት ሴት ግን አይደለሽም። ያው ሰው ይቀየራል እኮ። በዛ ላይ ደግሞ ከአንተ ጥሩነትን ተብሬ ነው። አትነግሪኝም? እዚህ ቤት እንድትመጪ ያደረገሽ እና ከጀርባሽ ያለው ታሪክ ምንድን ነው? ሳሚ ምንም የለም አልኩክ ነው። ጥሩ ይህ ፎቶ እዩ። ባያ ነገር ምን አስደነገጠሽ? ይህ ፎቶ ላይ ያለው ልጅ የእህትሽ ልጅ አይደለም? ከየት አገኘኸው? ጅል፣ ይህን ጥያቄ ትጠይቀኛለሽ ብዬ መቼም አልገመትኩም ነበር። ብልጥ ነኝ ምናምን እያልሽ ነበር። እስኪ በብልጠትሽ ሁሉም ነገር ደረሽበት። አዎ የእህቴ ልጅ ፎቶ ነው። እና ምን ይሆን? ሳሮን የምትሰራበት የልጅ ውስጥ ነበር። አሁን ግን እዛ አይደለም ያለው። ለእሱ ደግሞ ምክንያቱ አንቺ ነሽ አይደል? ቆይ ሳሚ አልገባኝም። አንተም የሳሮን ደጋፊ ነህ እንዴ? በፍጹም። ግን ደግሞ እኔን አታለሽኛል። ሳሚ ከእኔ ይልቅ ሚስትህ ናት ያታለለችህ። ሂድና እሷን ውቀስ። እና ከመጀመሪያውም ጀምረሽ እዚህ ቤት የመጣሽው የእህትሽን ልጅ ነፃ ለማውጣት ነበር? እሱ አንደኛው ሲሆን፣ ሁለተኛው ደግሞ የሚስትን ሴጣንነት ለማጋለጥ ነው። እኔ ግን ሂጅ ለሁሉም ብናገር እንደሚያበቃልሽ ግን ታውቂያለሽ። እኔ ግን ያልገባኝ ይህ ድፍረትሽን ከየት ነው ያመጣሽው? እንደማታደርገው አውቃለሁ። ይህ አንደኛው ውሸትሽ የመጨረሻሽ አይደለም። ብዙ ደርሰን ውሸቶች እንዳሉሽ ደግሞ ይሰማኛል። እንደዚህ ደግሞ ሁሉንም ነገር ፈልቅቄ እደርስበታለሁ። እሺ አወክ እንበል፣ ከዛ ምን ይፈጠራል? ይኸውልሽ ይህ ቤተሰብ በእኔ ምክንያት ሲበተን ቆሚያ ላይ እኔም ቢጠሉም እንኳን አንቺን ግን አጋልጥሻለሁ። ጥሩ ለውጥ ነው። ቢያንስ ራስን ከመውደድ ወጥተህ ለሌሎች ሰዎች እያሰብክ ነው። ግን እመነኝ፣ ይሄ ሁሉ ነገር ለሳሮን ከሆነ አይገባትም። ሳሮን ምንም ብታደርግ ሚስቴ ናት። ስለዚህ ካጠፋችም ደግሞ በህጋዊ መንገድ ትቀጣለች እንጂ ያንቺን መጫወቻ እንድትሆን መቼም አልፈቅድም። ቆይ አንተ ራስህ እኮ የተጫወትክባት ነው። እኔም በመውቀስ የአንቺን ኃጢአት ለማጥፋት አትሞክሪ። እኔ ምንም ኃጢአት የለብኝም። ባይሆን የራስህን ኃጢአት አጥራ። እኔ ምንም ኃጢአት የለብኝም። ባይሆን የራስህን ኃጢአት አጥራ። ሩት ተጠንቀቂ። እውነትን እያሰብኩትን ነገር አንቺ እውነት አርገሽው ከሆነ ግን እመኝ፣ ለእኔም ለአንቺም ሳላዝን ነው ለቤተሰቦች እያንዳንዱ ነገር የምናገረው። ውይ ሳሚ በጣም ፈራው። ራስሽ ነው የምትቀልጂው። ለነገሩ እኔ እንደዚህ የልብ ልብ እንዲሰማሽ ያደረኩት በደንብ አድርጌ ነው የማስተነፍስልሽ። ቀንሽን ጠብቂ። ውይ ሳሚ ምን አለበት ትንሽ ጊዜ እንኳን ብትጠብቀኝ። ሲያናድድ። ሰውዬ ምን ሆነሃል ዛሬ? የደበረ ትመስላለህ። አንተ ምን አለብህ? እኔ የምልህ አንተ ጀመርክ የውጭ ፕሮሰስ ምን ያህል ጊዜ ይፈጃል? ያው እንደ ሁኔታው ነው። ሊረዝምም ሊያጥርም ይችላል። ግን ለማን ፈልገህ ነው? ለራሴ ነው። እርፍ። ይህን ነበር የምፈራው። መቼም አንተን አይቼ ነው ለመሄድ የወሰንኩት እንዳትለኝ። እዚህ ሁሉም ነገር እያስጠላኝ ነው። በእናትህ በቃ ከሁሉም ነገር ራቅ ማለት እፈልጋለሁ።
እና ጸብ ከኢትዮጵያ ጋር ነው እንዴ? የምሬን እኮ ሚኪ፣ የቀለድኩኝ አይደለም። አንድ አይነት አየር ደብሮ ነው አይደል? ለምን ወደ ዱባይ ደረስ መለስ አትልም? መቼም የሳሩን ገንዘብ ለዚህ ያንስ። አንተ ቀልድ። የምር ግን ቺኳ ናት እንዴ ከሀገር እስከ መውጣት ድረስ ያስደበረች? አትፈልገኝም። እናም ከአይኗ ዞር ማለት እፈልጋለሁ። ወይኔ ሀብታም ግፍ! ሰዎች ሰርተው ለመለወጥ የሚሄዱበትን ሀገር አንተ ከፍቅር ሽሽት። አሬ ይከብዳል። አንተም ፍቅር ይዞ ያውቃል አይደል? ስለዚህ ስሜቱን ታውቀዋለህ። በጣም ከባድ ነው። በሚወዱት በሚፈልጉት ሰው አለመፈለግ ስሜቱ በጣም ከባድ ነው። ያማል። ኧረ አይላይን ጦርነት በሉ በማለ እኔም ዳሹቱ የዊኔ ዚው ላይ በለው። አንተ ትዋጉት የለ እሷ ናታ ኑሮ ለመኔ ብላ ልታሰድድ የነበረው። እየቀለድክ መሆኑ ነው ዴቫ። የምር ግን ይህ ነገር ከባድ ነው። ማቆም አለብህ። አንተም ህይወት አትመጥንህም ልትለኝ ባለው እንደዛ ሳይሆን ማለት ምን ልበልህ ብቻ ከማስበው በላይ ነው። ምን ትቃዣለህ? እኔ ራሱ ያንተን ያለ ማውራት ጠፋብኝም። እሺ ቆይ ግን ሩት የት ናት? ሩት ማለት ግን በጣም አብዝተሃል። አሁንም እኮ የቃቃ ባሉ አይደለም። እሺ በቃ እሷን ከዳርክልኝ የምን ውጪ ነው? እዚችው ሀገሬ ሱቅ በደረቴን ጀምርና የኔንም የእሷን የሚወት የቁም ሲወር ነው ማለት ነው። ቀልዱን በጣም ወድጄዋለሁ። ውፋይ እንኳን ፈገግ ካልክ። እኔማ ማትስቅ ነበር ይመስለኝ። ለማንኛውም ሩት እህቴ ናት። በእሷ ምንም አይነት ቀልድ አላውቅም። እኔም አላውቅም ሚኪ፣ እየቀለድኩኝ አይደለም። ማቀለደ እኔ ማዘርን ነው የምጠይቀው። ማለቴ ለጋብቻ አታንፍረኝ እባክህ። አሁን በጣም ከባድ ርዕስ ይለፈኝ። አሁን ከደከመ በኋላ መቀጠል እንችላለን። አንተ ለይቶልሃል። አንድ ማላገጥ ከጀመርክ አትመለስም። የምር እየቀለድኩ አይደለም። አይንህን ከእህቴ ላይ አንሳ። ይኸውልህ ሚኪ፣ ጓደኛዬ ብትሆንም ከእህቴ ግን አትበልጥም። እሺ ሁሉም ወንድ የራሱን ፍቅር እያጣጣመ እህቶቹ ግን የራሳቸውን ፍቅር እንዲጀምሩ አይፈቅድላቸው። ለምን እንደሆነ ሁሌም እንቆቅልሽ የሚሆንብኝ ነገር ነው። ያው እህቶቻችን እንዲጎዱብን አንፈልግም። ያው እኛም ወንዶች ስለሆነ ትክክለኛ የወንድም ባህሪ እኮ ስለምናውቀው። አዎ ግን ልክ ነው ብለህ ታምናለህ? መሆን ያለበት ነገር እኮ የእነሱ ምርጫ ነው። ሚኪ፣ እህት እኮ የአንተ አደራ ናት። ስለዚህ ከሁሉም መጥፎ ነገሮች ልጠብቃት ይገባል። ግን እኮ ከምትወደው ሰው ጋር እንድትሆን ካልፈቀድክላት ቆማ መቅረቷ ነው። በጊዜውማ ይሆናል፣ ግን ገና በልጅነት እድሜ የሁሉም ቤተሰብ አይቀበሉም። ብቻ እኔ ብዙም አይዋጥልኝ ጉዳይ ነው። ይኸውልህ የአንዱን እህት ንካና አንድ ቡጢ ሲያቀምስ ያኔ ይዋጥልሃለሽ። ኧረ እባክህ የእኔ እጅ እኮ በሱ አልጨበጠም። አጸፈውን ከቻለ ሞክረኝ። ሰውዬ አንተ በዚህ አቋም እኔንም አስመረኝ። ገብቼ ብተኛ ይሻለኛል። በዚህ ሰዓት ትንሽ ራሴን አሞኛል። እባክህ እሺ በቃ ግባና እረፍት አድርግ። ምን ነው ደህና አይደለም እንዴ ዳዊት? አይ ደህና ነኝ። ትንሽ ራሴን ብቻ ነው። ይህ ስራ ገደልሽ አይደል? በጣም እንዴት እንደደከመኝ ብታይ። እንዴታ በጣም አድካሚ እኮ ነው። ግን እንዴት ነው የምትሰሪው ስራ አይከብድሽም? ክፋቱ፣ ተንኮሉ አልገባኝም። አይ የስራ ባልደረቦችሽ አንቺ ላይ የሚያደርጉትን ማለት እኮ ነው። ብቻ ፈጣሪ መቼውን ሰጥቶኝ ነው እንጂ እነሱ እኮ የሚቻሉ አይደሉም። አንቺ በጣም ጠንካራ ሴት ነሽ። እውነት እንደ አንቺ ሁሉም ሰው የድርሻውን ቢወጣ ኖሮ እቺ ሀገር የት በደረሰች ነበር። በቃ በወሬ ያልያዝሽ። አንቺን ማረፍ እኔ ወጣ ብዬ እመለሳለሁ።